من ቢርቅ ሰው ቢሸሽ ከጎኔ ጉለቴን ያገነነ ዛ ህይወት ሰለባ ነበርኩኝ ምናምን ሱሱ በተለይ ሱሱ ምናምን ያሉብህ ዲጎች ይበዙና የራስን ዓለም ትፈጥርና አንተን ሆኖ ዳዋሚ ያደርግልህ ሰው ትፈልጋለህ። በመስጊድ በኩል ስታልፍ የምትሰማቸውን ሐዲሶች ሽኩም ይነፋበት ቦታ ላይ ቁጭ ብለህ ልታወራቸው ትችላለህ። ያለብን ሱስ እንዳለ ሆኖ አላህን ግን አንረሳ። ጸጉርህ መንጨባረሩ፣ ከንፈርህ መጥቆሩ፣ ቆሸሸ የተቀዳደደ ልብስ መልበስህ ነው አንተን በማህበረሰቡ ዘንድ ሌባ አጭበርባሪ አርጎም ያሾፈ። ልብህን ግን አላህ ያውቀዋል። ትጨስና የሆነ ሰዓት ላይ እኮ ይደክመሃል። ለካ ደግሞ ሳታስበው ለሆኑ ደግሞ ትንንሽ ታዳጊዎች አራያ እየሆንክ ነው። አንተ እየጠላኸው ያለውን ህይወት ሚናፍቅ ደግሞ ጩጬ እያደገ ነው እንዳንተ መሆን የሚፈልገው። ጠዋት ተነስተህ የሆነች ነገር ቀማምሰህ ከዛ የሆነ ሀሺሽ ነፍተህ ቅመህበት ሰበራ ተብሎ ደግሞ ማታ የሆነ ነገር ምናምን አክለህበት ምናምን የራስህ የሆነ እየተንሳፈፍክ ነው። ገብቷል? የሆነ እየበረርክ አይነት ዲጋለው አይደል? እዛ ሁሙድ ውስጥ ሆነ እንዴት ነው የሆነ የአንድ ኡስታዝ ንግግር አይገባም። ዲኑን ጫት ቤት ይዘው ገባህ ወይ ምናን አለ ዲኑን የምትነፉበት ቦታ ይዘው ይክጭራሽ አይነት ሐሳቤም አለ። እኛ እንዴት እንለዋለን መሰለ ለጂኒ የተጣለ ማህበረሰብ አለ። በቃ የሆነ የለም ማይፈለግ በቃ ይሄማ አንዴ በካክቷል እኮ ይሄ አይሆንም ተብሎ የተጣለ ያ ማህበረሰብ አላህን ያቃል እኮ አላህ ያን ማህበረሰብ አይፈልገውም። እና አንተን ሰምተን 5 ወቅት ሰላት ጀምረናል ምናምን አሁንም ምናን ይመቻቹ አሁን የጀለቢያ ምናምን ተደልጡ እኔና አላህ ምናቀው ደግሞ ናባሳል ያን ማንነት እሱን አይቦቼን ይዞ ያ ሁሉ ሁኔታ እያኖረን ያለው አላህ ምን ቢርቅ ሰው ቢሸሽ ከጎኔ ጉለቴን ያገነነ ዛሬን ማየት ቢጠየፍ ባለፍኩት የመዘነ ራህመት ሰትሮኝ ትላንት ረስቼ በዝነት ተቃናው ሌላ እድል አግኝቼ አዲስ አበባ የአፍሪካ መዲናና የሰላም ምልክት በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40,000 ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት ዕድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች አሉት። እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? መስኮት ፖድካስታችን እንግዳዎቹን ወደ እናንተ ማድረሱን እንደቀጠለ ነው። ዛሬም ከአንድ ወሳኝ እንግዳ ጋር ተገናኝተናል። የዛሬ እንግዳችን ናቫስ ነው። ናቫስ የቲክቶኩ ናቫስ የሚያነቃቃን አንዳንዴ ደግሞ የሆነ በማይገባን ቋንቋ ደግሞ መጥቶ ደግሞ እኛን ፋራዎቹን ለማለት ፈልጌ ነው ውዝግብግብ የሚያደርገን ወንድማችንን ዛሬ ጋብዣዋለሁ። እንኳን ደህና መጣ። እንኳን ደህና ቆየኝ። እድሉን ሰጥተህ እዚህ ድረስ ስለጋበዝከኝ በጣም አመሰግናለሁ። ቴንክ ዩ። እኔም አክብረኝ ስለመጣ በጣም ደስ ብሎኛል። እንግዲህ በአንድ ንግግር ብንገባ ደስ ይለኛል። በዚህ አጋጣሚ እሺ፣ የሆነ አይነት አሰላሙ አለይኩም ሰምተን ነበር ሰሞኑን እንደዛ ነገር አይደለ? አንደኛ መታወቂያ የሆነ እኮ በሱ
ብትገባኝ ደስ ይላል። ከዛ አንዳንዶች ደግሞ ምን ማለት ነው ያለውን ሰዎች ነበሩና ስለ ቋንቋው ትንሽ ነገር አውርተን ደግሞ እንቀጥላለን። ምን ነበር ያልከው? ሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ወሳለን። ጅላስ የግል ዶክተሬ ነው እሱ። አንድ የሆነች የምትጨምርበት ደሞ አለ። ይሄ ራሱ አሰላሙ አለይኩም እንዴት ነው የሚሆነው? ሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዳንዶች ትንሽ ነገሩን ከፍ አድርገውት አሪ መንበር የአላህና የረሱል ስም ባናበላሸው ቆንጆ ነው ምናል። በዛ ጉዳይ ትልልቅ አሊሞች ያው ያንን ነገር ነግረውኝ ታርሜበታለሁ። ስለ የማዕና ችግር የሚፈጥር ነገር ከሆነ እና የአላህን አላህ ካለው ከ99 ስሞች ውስጥ ሌላ መፍጠር ሚሆንብን ከሆነ ያንን ባናበላሸው ጥሩ ነው። ሌላው ግን ዳዕዋ ነበር። ያው ሰላሙ አለይኩም ወራህመቱላሂ ወበረካቱ ሚለው ያው ማዕናው ይለያልና ትርጉሙ አረብኛውን ከገባውን በለውና ሌላው መልእክት ናይስ ነው ያሉኝ ዑለማዎች አሉ ምናን። ኦኬ ሰላምታዋን ብቻ ግን ሰላሙ አለይኩም ወራህመቱላሂ ሚለውን ኖርማሊ በለውና ከዛ አይዲያን ማድረስ ለፈለከው ማድረስ ትችላለህ ናይስ ነው ብለውኛል። እኔም ተመልሻለሁ። ሰላሙ አለይኩም ይቅርና ሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ወሰህለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስቲ ስለ ቋንቋው ትንሽ ነገር ብለን እንጀምር። ቻይ በዟላ ምንኛ ነው ግን? ያው እዛው መንደር ውስጥ የሚፈለሰፍ ቋንቋ ነው። የሆነ ልጅ በጣም ቫይራል የሆነ ልጅ ነበር አይደለ? የሱ ደግሞ በጣም በዛ፣ ቺው በጣም በዛ። እንደ እንትን ነው እንዴት መሰለ ይሄ የራሱን ዓለም የፈጠሩ ሰዎች ታውቃለህ። በቃ የሆነ ዱርዬ የሚባለው ማህበረሰብ ራሱ የሆነ ቅያስ ውስጥ የሚግባባበት ቋንቋ ነው። ያው ብዙ ጊዜ ህግ የሚባለው አካል ምናምን ፖሊሶችን ለማምለጥ ምናምን እነሱ አንደርስታንድ እንዳያደርጉ የሚፈለሰፉ ቋንቋዎች ናቸው ብዙ ጊዜ። ያው እንደዛ እየሰፋ ይመጣና ማህበረሰቡም ጋር ይደርሳል ምናምን ሆነና ልጁ ቫይራል ወጥቶበታል በዛ ቋንቋ እና እዛ ቋንቋ ላይ ወጣቱ ትንሽ ቢዚ ሆነ መሰለኝ። ለዛም ነው በዛ ቋንቋም ደግሞ ልድረስለት ከሚል ሀሳብ ነው በዛ የገባውትና በጣም ደስ ይላል። እስኪ እኔን ተመልካቾች በሱ ቋንቋ ይሄን ቻናል ሰብስክራይብ አድርጉለት በለልኝ እስኪ በእና። በነገራችን ላይ ቋንቋውን ያን ያህል አልናገረው ማለት ቸይ በዘዋል እንዳልከው ያን ቋንቋ ተናጋሪ አይደለሁ ማለት ያቺን ሀሳብ እዛው ጋር መሀል ላይ አንድ ቸ መጨመር ነው። በነገራችን ላይ እንዴት ማለት ነው? ያው ሰላሙ አለይኩም አይደል የሚለው ሰላሙ አለይኩም ታረጋዋለህ ነው፣ ቸ ትጨምርበታለህ ነው እና በየቃላቶች ላይ ቸን እየጨመርክ ነው የምትለው እና ትንሽ ያታግላል አይደል? እኔ ግን ሰብስክራይብ አድርጉላችሁ የእውነትም ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉለት። በጣም ደስ ይላል። እንግዲህ ናባሲ ትክክለኛ ስምህ ናባስ ነው? ነቢል ነው ትክክለኛ ስሜ። የሆነ በረኛ ለመሰለኝ ኪለር ናባስ ነው ምናምን ይባል። እኔ ኳስ ላይ ብዙም ነኝ። እኔም አላቆም ምናምን በዛ ስም በሰፈር ውስጥ የሚወጣል ስም ነው ምናምን። በረኛ ነበርክ? አይደለሁም። ያው ነቢል ሚለውን ስም ወደ ናቫስ ተቀይሩና ኒክኔም ይኖርሃል ያው ሰፈር ውስጥ ምናምን። ያው አንድ ጓደኛዬ ነው ናቫስ አለኝና ምናምን ሆነ ጸደቀ። ከዛ በኋላ ያው እንደ ድንገት የቲክቶክ አካውንቱን በዛ ተከፈተና ናቫስ በሚለው ታወቀ። ስሜ ነቢል ነው። በጣም ደስ ይላል። ሶ ምናልባት ለመጀመሪያ ጊዜ ነቢልን ወይም ደግሞ ናቫስን እያያችሁት ያላችሁ ሰዎች ካላችሁ ዩቲዩብ ላይ ማለት ነው፣ ናቫስ ከቲክቶክ ላይ ምን ያህል ፎሎወር ነው ያለ? ወደ 83,000 አካባቢ። ያን ያህል ፎሎወር አለው። በጣም ደስ የሚሉ ባልተለመደ መልኩ የሚቀርቡ ዳዕዋዎችን ለሆነ አይነት ይደርሳቸዋል ብሎ ለሚያስባቸው ወንድምና እህቶች እያደረሰ ያለ ዳዕዋ እያደረገ ያለ ወንድማችን ነው። ካንተ ጋር ስንገናኝ አንድ መጠየቅ እንፈልገው ነገር አለ። ሰዎች አሁን አንተን ሲያዩ የሚመጡላቸው የሆኑ አይነት ሰዎች አሉ አይደለ? አሁን ኢንሳን ወይ ዳዕዋም ስታደርግ ምናምን እንዲደርሳቸው በደንብ ታደርጋለህና አንተ ከዛ ህይወት ጋር ያለህ ቁርኝት እንዴት ያለ ነው? እሱም ባቅ ደስ ይለኛል። ከዛ ብንጀምር ማለት ይሄ
ዱርዬነት የሚባለው ወይም ዱርዬነት ተብሎ ከተፈረጀው ማህበረሰብ ጋር ያለህን ግንኙነት ያ ማለት እዛ ህይወት ውስጥ ኖረህ የምታውቀው ሳምቲንግ ነገር አለ ያ ነው ዳዕዋውንም በዛ ከዛ ህይወት ውስጥ ወጥተህ ነው አው ከዳዕዋውንም በዛ ያን ማህበረሰብ ማግኘት የፈለክበትም ሚንስኮ ያ ነው እኮ ተጎርተህበታልም አላህን በጣም ትፈልጋለህ ግን አላህን የሚያስረዳ በራስ ከለር አላህን የሚያስረዳ ሰው ያስፈልጋል የሚል አይዲያ ነው ያንን የሚያስይታ ተብኳክተንበታል በዛ እንትን ውስጥ አላህ ይመልሰን አሁንም እና የዛ ህይወት ሰለባ ነበርኩኝ ምናምን በተለይ ሱሱ ምናምን እና የራስህን ዓለም ትፈጥራለህ የሆነ ሰዓት ላይ ይበዛና ያሉብህ ዲጎች ይበዙና የራስህን ዓለም ትፈጥርና አንተን ሆኖ ዳዕዋ የሚያደርግልህ ሰው ትፈልጋለህ እና እዚህ ጀማ ውስጥ ራስህ በራስህ ነው ተሽኪል የምትደራረገው ገብቷል የሆነ ሱሶች አሉ አይደል እነዛ ሱሶች ላይ ተኮነው እርስ በርስ ዳዕዋ የምትደራረግበት ወይ አለ ገብቷል በመስጊድ በኩል ስታልፍ የምትሰማቸውን ሐዲሶች ሽኩም ይነፋበት ቦታ ላይ ቁጭ ብለህ ልታወራቸው ትችላለህ ገብቷል ያለብን ሱስ እንዳለ ሆኖ አላህን ግን አንረሳም እኮ ኦኬ እዛም ውስጥ ተኮኖ አላህ የትም አለው ገብቷል እና የዛ ህይወት ሰለባ ነበርኩ ምናምን አላህ ደግሞ ምናን ከዛ ከሱሱ ዓለም ደግሞ ምናን አውጥቶኛል ኢንሻአላህ አላህ ጨርሶ ደግሞ የመስጊድ እርግቦችን ደግሞ ያደርገኛል ኢንሻአላህ ስለዚህ ያን ህይወት አየኸውና እዛ ውስጥ ያሉ ዳዕዋችንን ስታየው ደግሞ እዛ ህይወት ውስጥ ላሉ ሰዎች ሚደርስ አልመሰለም አይደርስም ስለዚህ ትንሽ እንኳን መንገድ ድልድይ መሆን ከቻልኩ የሚል ሐሳብ ያ ነው ይሄን ዳዕዋ እንድጀምር ያደረገኝ ያ ነው ሱብሃንአላህ በጣም ይገርማል ቃሉን ብዙ ባልደግፈውና ባልወደውም እስኪ ዱርዬ ስለሚባለው ቃል እናውራ ያንተንም እይታባው ደስ ይለኛል ምንድነው ዱርዬ እኛ ብለን የምንስላቸው ሰዎች ውስጥ አንተ ያየኸው የተለየ ኳሊቲ አለ ይሄ ሰውንትን ከሚለው ውጪ ያው ማህበረሰቡ ያው ይገፋዋል እንዴት መሰለ ደግ ልብ ያለው ማህበረሰብ ምናን አይታ ከሆነ የሆነ እናቶች ተቸግረው ዘንቢሊዛ ምናን ያያትን እናት ዝም አይለም እዛ ጋር የሆነ ተራ አስከባሪ ይሆን ረዳት ምናምን የሆነ ተሸክሞ አሳፍሯት ምናምን በሄድ ደስ ይለዋልና ያንን ነገር ማረግ የሚፈልገው ሰውዬ አለ አይደል የሚሰጠው ደግሞ ግምት አለ ያው እንደ ሌባ ነው የሚሾፈው የሆነ ነገር ሊያደርገኝ ነው ብለህ ነው የምትሰጋው ሊያግዝህ እንኳን ቢመጣ ግን ደግ ልብ አለው ምናምን አንተ ሊረዳህ መጥቶ አንተ ትገፋዋለህ ያው አንተ የምታስበው ይቀስተኛል ብለህ ነው የሆነ ሿሿ ሊሰራይ ነው ምናምን የሚል ግምት ትሰጠዋለህ እሱ ግን ያ አይደለም ምናምንና ሰውን የመርዳት ኳሊቲ መተሳሰብ ፍቅርን ምናምን ሾፎ እኮ እዛ ነው ያለው ትክክለኛ ፍቅር ምናምን እርስ በርስ መዋደድ ያለው እዛ ነው ምናምን ገብቷል እና የሆነ ቦታ ተሸዋውደናል መሰለኝ ከማህበረሰቡ ጋር ማህበረሰቡ ያወጣልህ ስምና አንተ ሌላ ነህ አትገናኝም ምናምን ገብቷል እና ያ ኳሊቲ አለ ፍቅር አለ እርስ በርስ መተሳሰብ አለ በጣም መተሳሰብ አለ ያው ዱርዬ ቦዘኔ ምናምን የሚለውን ስም ያው ማህበረሰቡ ነው የሚሸልምህ ግን ያ አይደለህም አንተ ትፈልጋለህ ከዛ ህይወት ውስጥ መውጣት ትፈልጋለህ አሁን ያን ነገር ሊያስበለህ የሚችለው ሱሱ ነው ማለት ጸጉርህ መንጨባረሩ ከንፈርህ መጥቆሩ ማይሆን አለባበስ ወይም የቆሸሸ የተቀዳደደ ልብስ መልበስህ ነው አንተን በማህበረሰቡ ዘንድ ሌባ አጭበርባሪ አርጎም ያሾፈህ ልብህን ግን አላህ ያውቀዋል ምናምን እና ጥሩ ልብ አለ ምናምን ዱሪ ምን ያህል ትግል እያረክ እንደሆነ ለመውጣት ማለት በቃ ራስህ ነው የምታውቀው ስቃዩን ተቀብለውት የሚኖሩ ግን አሉ ማለት ሁሉም ለመውጣት ትግል ያደርጋሉ እንዴት መሰለ እርስ በርስ ነው የምትጠፋፋው አሁን ሁሉንም ነገር እድሜ አይደል የሚመክረው ትጨስና የሆነ ሰዓት ላይ እኮ ይደክመሃል ከዛ ደግሞ አንተ ከዛ ነገር መውጣት የምትፈልግበት ታይሚንግ አለ ለካ ደግሞ ሳታስበው ለሆኑ ደግሞ ትንንሽ ታዳጊዎች አራዩንክ ነው እና አንተ እየጠላኸው ያለውን ህይወት ሚናፍቅ ደግሞ ጩጬ እያደገ ነው ገብቷል እንዳንተ መሆን የሚፈልግ ምናምን ደግሞ አንተ ኤክስ እንደሆነ ተረታዋል ያለህበት ነባራዊ ሁኔታ ከዛ ደግሞ
አዲስ እየመጣው ያለው ጄኔሬሽን ደግሞ እንደ ፋሽን ይይዘዋል። ገብቷል? እንደ ፋሽን ያው አያየ ነው እኮ ትሬንድ ሆኖ የት ልምጣልህ ምናምን እንትን ጋር ጠብቀኝ እመጣልሃለሁ በሳሃለሁ ምናምን እና ያ ጄኔሬሽን የሚመስለኝ ይሄ አዲስ ባቸው ገና ይሄ አይምሮ ማገናዘብ ሲጀምር ደግሞ ከዚህ ነገር ምናልባት የሆነ የሰራቸውን ቪዲዮዎች ትጸጸትባቸዋለህ ከዛ እድሜህ በሰል ባለ ቁጥር እና ሁሉም ነገር ከእድሜ ጋር ተያይዞ የሚመጣ ነገር ይመስለኛል። የሚደንቅ ነው በጣም። ስለዚህ አሁን አንተ እዛ ህይወት ውስጥ እያለ ዳዕዋው አልደረሰም ያ ማለት አንተ አንደርስታንድ በምታደርገው መልኩ ባንተ ጫማ ውስጥ ቆሞ ሊያወራህ የሚችል ሰው አልገጠመም። አታገኝም። አንድም ሰው አላገኘህም። ያው እንዴት ነው ትረዳዋለህ እኮ እንዴት መሰለ ጠዋት ተነስተህ የሆነች ነገር ቀማምሰህ ከዛ የሆነ ሀሺሽ ነፍተህ ቅመህበት ከዛ ደግሞ ተሰበራ ተብሎ ደግሞ ማታ የሆነ ነገር ምናምን አክለህበት ምናምን የራስህ የሆነ እየተንሳፈፍክ ነው። ገብቷል? የሆነ እየበረርክ አይነት ሊጋለው አይደል? እዛ ሙድ ውስጥ ሆነ እንዴት ነው የሆነ የአንድ ኡስታዝ ንግግር አይገባም። ስለ አሁን እየተግባባ ያለው አብሮ ከዋለው ልጅ ጋር ነው። ጠዋት አብሮ ቅሟል፣ አብሮ ሀሺሹን ነፍቷል ምናምን ማታ ከዛ እኩል አይነት በረራ ላይ ነው ያለው ምናምን ልትግባባ የምትችለው የሚለው ነገር ይገባሃል። እሱ በቃ አብረህ ነው ያልከው ምናምን ዲግህም አንድ አይነት ነው ሊልህ የሚችለው የሚገባህ እሱ የሚልህ ነው። እሱ በሚያወራው ከለር ነው የሚገባህ ጉዳዩ እና በዛ ሙድ ውስጥ ሆነን ተሽኪል እንደራረጋለን ምናምን ገብቶሃል? የተዋለው ውሎ ኤክስ እንደነበረ ገብቶሃል? ቁጭ ብለን ደግሞ ጨለማ ጨረቃን እያየን ተፈኩር የምታደርግበት ታይሚንግ ይኖራል። ገብቶሃል? ዩኒቨርስን እየሾፍክ ምናምን ስለ አላህ ጥበብ ምናምን የምትረዳበት ሰዓት እዛው ሁኔታ ውስጥ ማለት እዛው ሁኔታ ውስጥ እዛ ሙድ ውስጥ ተኮኖ ነው የምልህ እና እርስ በርስ እኔና እሱ እንግባባለን አብሮኝ ከዋለው ልጅ ጋር። ግን የሆነ ዳኢ መጥቶ እናንተ ልጆች አላህ እንደዚህ ብሏል አላህን በደረቁ ጀሃነብን ምናምን ቢስልብህ አይገባህም ማለት ፍርሃትም ነው ያው ስለህ አንዳንዴ በሁለት መንገድ ላስረዳህና አንዳንዴ ኡስታዞቻችን የሚነግሩብን ለኛ የሚነግሩበት አነጋገር የለም እንድትፈራው ነው የሚያደርግ። ስለህ ተስፋ የለውም በቃ ጨልመሃል በክተሃል አንዴ በቃ ራስህን የጀሃነም ሰው አድርገህ መቀጠል ይሆናል እሳቤህ ወደዛ ይሄዳል። አንዳንዴ ደግሞ ባልኩህ መንገድ አሁን እኔና ጓደኛዬ አብረን ሆነን ባለንበት ከለር መግባባት የቻልነው ሁለታችን ብቻ ስለሆነ እና ያ ነው በቃ ገብቷል። ያ ነገር ነው ያን ማህበረሰብ በዚህ ቋንቋ ተሽኪል አድርጎ እስልምናን ይወቅ ምናምን ገብቷል። አላህ Subhanahu Wa Ta'ala በጣም መሐሪ ጌታ እንደሆነ እና የተመለሰን ተውበት አድርጎ የተመለሰን ሰው በጣም መሐሪ እንደሆነ ልታሾፈው የሚገባው ምናምን እና በዛ ከለር የመጣውት ለዛ ነው። ኦኬ እነሱን አድሬስ እነሱ ጋር ለመድረስ ነው። ተጽዕኖ ግን እንዴት ነው? ልክ አንተ ቲክቶክ ስትጀምር ማለት የዛ ህይወት ውስጥ እያለህ የሚያውቁ ሰዎች አሉ አይደል? ሲያዩህ ምናምን ማሻአላህ ሚልሃል። ግን እንዴት መሰለህ አሁንም ራስህ የተግማማኸው አንሶ ዲኑንም ይዘኸው ልትግማማ ነው ወይና አይነት አስተሳሰብም ያለው ሰው አለ ማለት ዲኑንም ስፓት ይዘኸው ሄድከው ያ ብለህ እዛው ወሰድከው ደግሞ ዲኑን ጫት ቤት ይዘኸው ገባህ ወይ ምናምን አለ ዲኑን የምትነፉበት ቦታ ይዘኸው ይክጭራሽ አይነት እሳቤም አለ። ግን ያ አይደለም በቃ የሆነ ማህበረሰብ አለ እኛ እንዴት እንለዋለን መሰለ ለጂኒ የተጣለ ማህበረሰብ አለ እንደዛ ምን ማለት ነው ለጂኒ የተጣለ ማለት? በቃ የሆነ የለም ማይፈለግ በቃ ይሄማ አንዴ በቃ በካክቷል እኮ ይሄ አይሆንም ተብሎ የተጣለ እንደዛ አይነት ማህበረሰብ አለ እና ያ ማህበረሰብ አላህን ያቃል እኮ አላህ ያን ማህበረሰብ አይፈልገውም ማለት ሁሉም ወማ خلقت الجن والانس الا ليعبدون ነው። ከሰዎች መሃል እኮ ጂኒዎችም እኮ አሉ እኮ ስለ ጂኒም እንኳን ይሄ የተገፋው ማህበረሰብ ለጂኒ የተጣለ የተባለ ጂኒም እንኳን አላህን ሊገዛ ነው የተፈጠረው እኮ ገብቶሃል? ይሄም ማህበረሰብ አላህን ሊገዛ ነው የተፈጠረው። ስለዚህ አላህን ልታሳውቀው አይገባ በቃ ይታው ነው ቆርጠጣል ይሄ ካንሰራችን ነው ተብሎ ተቆርጦ ይጣላል። ገብቶሃል? ለዛ በሚገባው መንገድ ለሁሉም ዳዕዋ መደረግ አለበት ሚለው አሁን ያንን ነገር ዳዕዋውን አውቄው ሳይሆን እንዳልኩ በመስጊድ በር ስናልፍ የሰማነውን ሐዲስ እናወራዋለን
ያ ነው እንጂ ዑለማ ሆኜ ቀርቼም ምናን አይደለም። የሳው የምታቃተን ትንሽ ነገር ማድረስ ማለት ነው። ግን እስኪ ስለ ተጽዕኖ ንገረኝ በአላህ በጣም ለማወቅ ጓጓኝ። ያንተን ዳዕዋ ሰምተው እዛ ህይወት ውስጥ የነበሩ ልጆች ምን ይሉሃል? ላይክ ያንተን ሐዲሶች መልእክቶች ምናምን ምክንያቱም በሚገባቸው ኢንቦክስ በቂ ነው ምናን የለም በየቀኑ የሚደርስ ኢንቦክስ አለ። ምን ይሉሃል? ከየቅያሱ ምናን ኢንቦክስ ላይ ሜሴጅ ይላካል ከዱርየው ማህበረሰብ እና በቃ ተቻምቶናል ተመሽቶናል ማለት ነው። ባይዘው ተቻምቶናል በዚህ ይቀጥል ምናን እና አንተን ሰምተን 5 ወቅት ሰላት ጀምረናል ምናን አሁንም ምናን ይመቻቹ ሰላትን አደራ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ሰላትን አደራ እና የሆነን ፍሪክ እኮ 5 ወቅት ሰላት ማስጀመር እኮ በቂ ነው ገብቷል። እና እንደዚህ አይነት ኢንቦክሶች ላይ ሜሴጆችን ማየት ራሱ ያስደስታል በቃ ገባ እና በተወሰነ መልኩ ደርሻለሁ ለሆነ ማህበረሰብ ብዬ አስባለሁ። ሪስፖንስ መላሻቸውም ደስ ይላል። ከእያንዳንዱ ቅያስ ከአዲስ አበባ ሙሉ አጠቃላይ ከክፍለ ሀገር ነው የሚጽፉልሃል አለ ከክፍለ ሀገርም አለ ከአዲስ አበባም አለ ምናን እና ወጣት የሚባለው ማህበረሰብ ነው ቀደም ብለህ ያገለጽ ነው። አዎ እና ያ ከዛ ማህበረሰብ ኢንቦክስ ላይ ሜሴጆች ይደርሱሃል ምናምን ደስ ይላል። ምን ይሰማሃል ግን አንተ ያን ስታይ? በቃ ስለ ያንን ነገር እንዳታቋርጥም ማለት ሌላው እንደ ተወኮ ምን አገባኝ ብለህ እኮ ትተዋለህ የራስህን ህይወት ያንን እነዛን ኢንቦክሶች ስታይ የሚፈጥርብን አይ ደርሻለሁ ማህበረ እንደዚህ የተረዳኝ ሰው አለ ማለት ነው ብለህ ትተዋለህ። እንትን ትቀጥልበታለህ ማለት እንድትገፋበት ያደርግሃል። ያ ብቻ ሳይሆን ሰፈር ላይ ምን አለ መሰለህ 100 ሰው ሰምቶ አንድ ሰው ይረዳ ነው ምትባሉ። አሁን የቅያሲም ልጆች እኮ አሉ ምናን እንዳታውቁ ግፋበት 100 ሰው ሰምቶ አንድ ሰው ይረዳ ገብቷል። እና 100 ሰው ሰምቶ አንድ ሰውም ከተረዳን በቂ ነው። ኢንሻአላህ ዳዋችንን አናቀው ይቀጥላል። በጣም ደስ ይላል። ቁርአን ቀርታል አንተ? ምን ያህል ቀርታል? ቁርአን ቀርቻለሁ። አክተማል? ቁርአን ይሄ አንብቦ መቅራት አለ አይደል? ትርጉሙን ማናቀው አነብንበነዋል ነው ይባላል። ለመማር ግን እየሞከርክ ነው አሁን ከስር አንተም? አሁን ሆነ እንደ ጀማሪ አንዳንድ ቦታዎች ላይ ምናን ይሄ ኦንላይን ላይ ምናምን ቂራቶችን ምናን እየሞከርኩ ያ ከዑለሞች የሰማኸውን ያገኘውን እውቀት ግን ቅድም ላልነው ግሩፕ በሚገባው መልኩ ትርጉም ነው የሆነ ኡስታዝ ያቀረበውን ሐዲስ ሊሆን ይችላል የገባኝ እኔ በተረዳውበት መንገድ ለዛ ጀለሴ ደግሞ አስተላልፋለሁ። 100 ሰው ሰምቶኝ አንድ ሰው ይረዳኝ። በጣም ደስ ይላል። አላህ ከፍ ያርገህ። የእውነት አላህ ማለት ሁሌም ቢሆን ይሄን ሪሳላ ይሄንን መልእክት ማድረስ የሁላችንም ኃላፊነት ነው። ሰዎች በሚገባቸው ቋንቋ ማለት ነው። አንድ ነገር ብትነግረኝ ደስ ይለኛል። ስለ አላህ ስታስብ ምን እንደሚሰማህ ለማወቅ ፈልጋለሁ። አላህ ላንተ ምን አይነት ጌታ ነው? ላይክ በግል ህይወት የታዘብከውን ያየኸውን? አላህ ማለት አላህ አንድዬ ብቻውን ምናን ዓለምን የሚዘውረው አላህ አይደል? የጨረቃዬ ምናምን ጌታ ዩኒቨርስን ለብቻው ያለ ማንም አጋሪነት ቴታውን ዓለምን የሚዘውረው አላህ እንዳለ ሆኖ ያ በቂ ነበር ስለ አላህ ለማውራት። ግን አሁን ከቤት እዚህ አንተ ጋር እስክመጣ ድረስ ባለው ህይወቴ እኔና አላህ ብቻ ምናቃቸው ወንጀሎች ይኖሩናል። አዘበዘክ ያለ አሁን የጀለቢያ ምናምን ተደልቶ እኔና አላህ ምናቀው ደግሞ ናቫሳል እዚህ አንተ ጋር ምትሾፈው አላ ያን ማንነቴ ያ ይሄ የተግማማውን ከና አዘበዘኬን እኔና እሱ ምናቀው ናቫሳል እሱን አይቦቼን ይዞ አይቶ የኦክሲጂን የሚባለውን ነገር ሰጥቶኝ አሁን እያወራው ነው እየተነፈስኩ ነው። ቁርስ አብልቶኝ ነው የመጣሁት ምናምን አላህ ማለት ያ ነው። ገብቶሃል? ለኔ ተረታኛል። ያ ውስጥ ያለውን ቆሻሻ በቃ ይሄ አሁን ይሄ ጀለቢያ ምናምን እንደልተው ይሄ ሰው ፊት መስለን የምንታየውን ውስጣችን ያለው ሁላችንም ማንነት ውስጥ ያለ ሰው አለ እኮ እና እዛ ማንነት ውስጥ ያለውን ሁኔታ ያለውን እውነት የሚያውቀው አላህ ነው። እና ያ ሁሉ እያለ ያ ሁሉ ሁኔታ እያለ እያኖረን ያለው አላህ ምን ቢርቅ ሰው ቢሸሽ ከጎኔ ጉለትን ያገነነ ዛሬን
ማየት ቢጠየፍ ባለፍኩት የመዘነ ራሕመትህ ሰትሮኝ ትላንት ረስቼ በእዝነትህ ተቃናሁ ሌላ ዕድል አግኝቼ ሰደድኩት ኢላሂ ስማክስ ያ ሙጂብ ምላሽ ሰጪነ አተውኝ እኔ ለነፍሴ ድካሜን ታውቃለህና ያ ዓዚዝ አንተ አግዘኝ የለኝም ኃይልና ብልሃት ኒዕማህ ነው ሚያበረታኝ ላመስግንህ እጆችን ላንሳ አይኔን ልግለጥ ኒዕማህን ላውሳ የዋልክልኝ ጸጋ ብዛቱ አይቆጠር አይለካ ወሰን አልባ ነው ስሬቱ። አዲስ አበባ የአፍሪካ መዲናና የሰላም ምልክት በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት ዕድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። እንደው ምናልባት በዙሪያ ያሉ ሰዎችም ሊሆኑ ይችላሉ ቅድም ያለው ህይወት ውስጥ አብሽር ያው እንግዲህ አላህ እንዳልከው ነው ለሁላችንም ሁላችንም የሚሸፈነውን ሸፍኖ የሚደረገውን አድርጎ ከዛ እያኖረን ነው አልቆመ እየተንከባከበ እየካደመን ነው ግን እኛ ያንን ለዛ ነገር ምላሽ እየሰጠን አይደለም ግን እያኖረን ነው አላህ በቃ ስለ አሁን በሰው ልጅ እኮ ያን ነገር ለሰው ልጅ ሰተኸው እየፈወልከው ምናምን እንደዚህ ያደርግልሃል ወይ ነው እኮ ፋውል ለሰራ ያመጽ ነው ምናምን አላህ ግን እያኖረን ኦክሲጅን በቂ እኮ ነው በቃ ሌላውን ተውና እስትንፋስ እየተሰጠን ነው ምናምን ገብቷል ያ ነው ስለ አላህ ይከብዳል መግለጽም ይከብዳል ሱብሃንአላህ እንደው ሰዎች ስለ አላህ አንተ በገባህ ማለት ነው ሰዎች ስለ አላህ አንድ ነገር ቢያውቁ በተለይ ቅድም ያልነው ግሩፕ አለ አይደለ እዛ ህይወት ውስጥ ያሉ ወንድሞች ስለ አላህ ይሄን ቢያውቁ እኮ ብዙ ነገራቸው ይቀየር ነበር እኔ ይሄን ያወኩ ቀን ነው ብዙ ነገር የተስተካከለው የምትለው አንድ ነገር ይኖር ይሆን አላህ Subhanahu Ta'ala የሆነ አለኩ ሁላችንም እንዳልኩ ምን ሰራቸው ወንጀሎች አሉ በተለይ ዱርዬ የሚባለው ማህበረሰብ ጋር ያ ሁሉ አዘበዘክ ያ ሁሉ መግማማት መጠንባት ምናምን አላ ያ ሁሉ ወንጀል አለ አይደል ያ ሁሉ ወንጀል ተሰርቶ ያ ሁሉ ወንጀል አለብኝ ብለህ ወንጀልን አግዝፈህ ምናምን ስታዩ አላህ Subhanahu Ta'ala በዚህ ይሸጠራል እንዴት ከኔ ምህረት ያንተን ወንጀል እንዴት አግዝፈህ ሾፍከው አላህ Subhanahu Ta'ala ይሸጠራል አንተ እንደዛ በማሰብ
ወንጀሌ ብዙ ነው ብለህ ወንጀልህን ከሱ ምህረት አኳያ ከሾፍከው አላ ከሱ አኳያ አግዝፈህ ካየህ ወንጀልህን አላህ በዛ ይደብረዋል። ያን ያህል መሐሪ ጌታ ነው ገባ። አንተ ወንጀልህን አግዝፈህ ማየት የለብህም ከሱ ምህረት አንፃር። የአላህን ምህረት ነው ማወቅ ያለበት። አሁን ዱርዬ የሚባለው ማህበረሰብ አላህ መሐሪ ነው ያልሰራ ነው ነገር የለም እኮ ያልሰራ ነው ያልተጨማለቅንበት ቦታ የለም እኮ። ግን እንደዚህ ነው ይሸጠራል እንደዛ በማሰባችን ገብቷል። እንደዛ ምህረቱን አሳንሰን በማየታችን ነው እሱ አላህ በጣም የሚናደደው የሱን ምህረት አሳንሰን በማየታችን ነው እንጂ የሆነ ከሱ ምህረት የኛን ወንጀል አግዝፈን መሾፍ የለብንም። ያ ነገር እንድትመለስ ያደርጋል። ያ አላህ መሐሪ ነው። በጣም ይገርማል። ለምን ይመስልሃል ግን አሁን ብዙዎቹ ወጣቶች ያወራን ያለነው ስለ ወጣቶች ስለሆነ ወጣትነት ለብዙ ፈተና ኦፕን ነው አይደለ? ክፍት ነው በብዙ መንገድ። ገንዘብ ኖረህም አልኖረህም ምንም ሁኔታ ላይ ሆን ወጣትነት ለፈተና ክፍት ነው። ነገር ግን ብዙዎቻችን የሆነ ነገር ውስጥ ጠፍተን የምንቀረው ተስፋ ቆርጠን የምንቀረው ግን ለምን ይመስልሃል በአንተ ኤክስፒሪየንስ? ያው እንትን ነው ይሄ እላፊ የምናስበው እንትን ጀሃነምን ነው ምን ስለው ብዙ ጊዜና እንዳልኩ ነው ወንጀላችንን አግዝፈን ስለምናይ ነው ገብቷል። ወንጀላችንን አልነበረም አግዝፈን ማየት ያለብን የአላህን ደግነትና መሐሪነት ነው። እና ደግሞ አብዛኛው ጊዜ የሚነገረን እስልምና አለ አይደል? የሚነገረን እስልምናም የሆነ ከበድ ያለ እስልምና ነው ገብቷል። እንዳልኩ በቃ ለጂን የተጣለ ምናምን አላልኩ እንደዛ ተደርገህ መሾፍህ ራሱ የሚፈጥርበት ተጽዕኖ አለ። ለጂን የተጣለ የምትለዋን ግን ትንሽ ብታብራራኝ ደስ ይሄን እኛ የምንግባባበት ቋንቋ ነው ሰፈር ላይ በቃ የሆነ አንጠቅም ምናምን አይነት ተስፋ መቁረጥ ውስጥ ዲፕሬሽን ውስጥ ስንገባ የምናወራው ነገር ነው። እኛ እኮ በቃ አንጠቅም ምናምን ፋሚሊም ጥሎሃል ምናምን የሚፈልገ ማህበር ሀገር ለሀገሪቷ መጠቅም ነገር አይደለም ትምህርትም አልተማርክም ምን እና ለጂን የተጣልክ ሰው ዝም ብለህ ኑር አይነት ከዛ ድጋሚ አሁን እዛ ውስጥ መግማማት ማለት ነው። አሁንም ከሱስ ውስጥ ላለመውጣት ለራሴ የሰጠው በቃ የተስፋ መቁረጥ መጨረሻው አለ አይደል? በቃ ለጂኒ ተጠለናል እባክህ ዝም ብለህ እንቀጥል ኢየሱስን ያለንበት እንዲህ ዝም ብለን እንቀጥል በቃ ወጥቷል። ያ ነገር ነው በቃ አሁን ተወጣቱን እየጎተተው ያለው በቃ ተስፋ የመቁረጥ መጨረሻው አለ አይደል? በቃ አልጠቅምም የሚለው አንተ ግን በህይወት እንደዛ ተሰምቶ ያውቃል? ይሰማል በጣም ነው እዛኛው ህይወት ላይ ያለ አው ያ እኮ ነው ምልህ አሁን ለዛም ነው እኮ በቃ ለመስማትም ፍቃደኛም አትሆንም ገብቷል። አንዳንድ ነገራቶችን በቃ ያንን ነው ተስፋ መቁረጡ ጥግ ላይ ስለደረስክ ማንንም ይፈልገኛል ብለህ አታስብም ገብቷል። አሁን ደግሞ ያለበት የሀገራችን የእስልምና ሁኔታ አለ ይምታታባሃል ከዛ አልቀራህም ምናምን አንዱ እንደዚህ ነው ይልሃል አንዱ እንደዛ አይደለም እንደዚህ ነው ይልሃል ምናምን ትምታታለ። እሱም ከዛ ነገር ውስጥ እንዳትወጣ አንዱ ምክንያት ነው። ብቻ ብዙ ምክንያቶች አሉ እዛ ውስጥ ሰምጠህ እንድትቀር የሚያደርጉ። ግን አሁን አበቃልን በቃ የኛ ህይወት እኮ አብቅቷል ማለት እንዳልከው ለጂኒ ተጠለናል ምናምን ብለው ደግሞ ተስፋ ቁርጥ አድርገው የተቀመጡ ወንድሞች ደግሞ አሉና እቺ መልእክት ድንገት ካዩት እስቲ ለነሱ አንድ ላይ ለነሱ ነው እኮ አሁን የቅድሙ የአላህን ምህረት እኮ የነገርኩት አሁን ለነሱ ነው። ያ ሊመልሰን ይገባል። አላህ የሚሸጠርብን የሱን ምህረት ባለማወቃችን ነው እንጂ በእኛ ወንጀል አይደለም። ወንጀል የሚታጠብ ነገር ነው የሚጸዳ ነገር ነው። እና በቃ የሱን ምህረት እናስብ አብዝተን የሱን ምህረት እናስብ። በቃ የሚደንቅ ነው። አሁን ከዛ ህይወት ወጣል ጥረት እያረክ ነው በብዙ መንገድ። ከወጣ በኋላ ህይወት ምን መሰለ ላይክ ምን አይነት ደስታ አገኘ? ምን አይነት እርካታ አገኘ? ሰላት ምን አይነት ጥፍጥና ይሰጣል? እስቲ ስለሱ አውራኝ። ሰላት ነው በቃ የለም በቃ ሰላት ረሱል ሰለላሁ ዐለይሂ ወሰለም ደስታዬ በሰላት ነው አሉ። ሶስት ነገሮችን በጣም ወዳለው ካሉ በኋላ ደስታዬ ግን በሰላት የአይኔ ማረፊያ ናት በቃ ሰላት አሉና ሰላት መስገድ ከብዙ ነገር ምናን ይቆጥባል ገብቷል። ሰላት ውስጥ ያለ ደስታ አለ ራሱን የቻለ ሰላት እና ከብዙ ነገር የሚያግደን ለካ ሰላት ነው። የሆነ ቦታዎች እንዳንሄድ የሚያደርጉ ገብቷል እንጂ ሰላቱ በመሃል ሰላቱ ባይኖር ኖሮ ድጋሚ ወደዛ ህይወት የሄድ እድላችን ሰፊ ነው። ግን እስኪ የሆነ ነገራቶችን አቁመን ሰላቱን እንጀምረው ከዛ በኋላ ያለው ነገር የለም ራሱ በራሱ የሚስተካከል ነገር ነውና
ደስ የሚል ስሜት አለው። እዛ ማንነት ውስጥ ሆነህ እንኳን የለም ሰላቱን ስትጀምረው የመጀመሪያውን ሰላት ታስታውሳታለህ? የሆነ ነገሮችን በቃ ከዚህ ህይወት ረመዳን ነው ምክንያትም የሆነ። ኦኬ ላንተ እንደዛ ነው የሆነ? ረመዳን ነው ምክንያትም የሆነ። በረመዳን ትገባና ሰተት ቀራለህ። ታቋለህ ረመዳን ይዞት የሚመጣውን ራህመት ፋይናንሻሊም በለው ፊዚካሊም በለው ብዙ ለውጥ አለው ረመዳን ሲመጣ ይዞት የሚመጣው ነው። እና በረመዳን ነው ምናን እና አዳፕቴሽን ነው ሰላት ለካ ሆነ የትኛውም ነገር የሆነ 30 ቀን ስታረገው እኮ ሱስ የመሆን እድሉ እንደዛ ነው። ሱሶቻችንም ስንከተብ እንደዛው ነው እርስ በርስ የተከታተብ ነው። ያው የየቀኑ ሂደትህ ነው እዛ ነገር ውስጥ ሰተህ እንድትቀር የሚያደርገና ሱስ ይሆናል። ደስ የሚል ነገር አለው ሰግደህ ስትወጣ። ሰላቱን ይቀበልህ አይቀበልህ ቆይ አላህ ነው ገብቶሃል። አላህ ጋር ነው ያ ሂሳብ። ግን ሰላት ራሱ የለም ሰግደው ስትወጣ ያለ ግንባርህ ላይ ያለ ስሜት አለ። ውስጥ ላይ ያሉ ጭንቀቶችን አራግፈ ነው የምትወጣው። በቃ ገብቶሃል። መስጊድ ገብተህ ስትወጣ የሆነ ነገርህን አዘበዘክህን ጥለኸው ነው የምትወጣው። ገባህ? እና ያን አይነት ስሜት አለ እና ሌላውን ቀስ በቀስ እንለማመደዋለን። ሰላትን ጀመር መጀመሪያ እና ሰላትን አደራ ነው ያሉት። እሱን አሁን እኔም እንደ ረሱል ሰለላሁ ዐለይሂ ወሰለም አላቆምም ሰላትን አደራ። ማሻአላህ አላህ ይወፍቀን፣ አንተንም አላህ ይጨምርልህ። ስለ ረሱል ሰለላሁ ዐለይሂ ወሰለም ካነሳ አይቀር ያው አንዳንዴ መልእክቶች ታስተላልፋለህ። በጣም ይገርመኛል። ስለ ሰሃቦች ታወራለህ፣ ስለ እሳቸው ታወራለህ፣ ብዙ ሀሳቦችን ነው የምታንሸራሽረውና እንደው ስለ ረሱል ሰለላሁ ዐለይሂ ወሰለም ስታስብ ላንተ ምን አይነት ሰው ናቸው? ምን የትኛው ስብዕናቸው ጎልቶ ይታያል? ስለ ረሱል የሆነ ለይተህ የምታወጣው ስብዕና እኮ አይኖርም። ደግ አባት፣ ደግ ወንድም፣ ደግ ጓደኛ፣ ጥሩ የተባለ ነገር እንዳለ ለረሱል ነው እና አይገልጸውም እኮ። ከኛ ይልቅ ነን ሙስሊም የሆኑ ሰዎች ምናምን ይግለጹ ስለ ረሱል ሰለላሁ ዐለይሂ ወሰለም ስለ ያነቡና ስለ ረሱል ሰለላሁ ዐለይሂ ወሰለም ካወቁ በኋላ ነን ሙስሊም የሆኑ ሰዎች ስለ ረሱል ይንገሩ። ገብቶሃል? በደንብ የሚገልጹት እነሱ ናቸው። እኛ ደካሞች ነን መሰለኝ እዚህ ነገር ላይ እና ስለ ረሱል ሰለላሁ ዐለይሂ ወሰለም ነን ሙስሊም የሆነ ሰው ያወራ በደንብ አድርጎ ይገልጻቸዋል። ያ ድንቅ ትውልድ ማይደገም ዓለም ላይ ማይደገም ትውልድ ያለፈው ትውልድ ዓለምን ቀይሮ ነው ያለፈው። ዓለም እንደዚህ አይነት ቅርጽ አይኖራትም ነበር ያ ድንቅ ትውልድ ባይኖር ኖሮ። ገብቷል? እና በጣም ድንቅ የሆነ ትውልድ ዓለም አሁን በቃ የለም እስልምናን ለዓለም እስልምናን የሰጠ ትውልድ። ገብቷል? ሚለይ ፍቅር የእውነት ሰው ያኔ በቃ ነበረ። በሳቸው ጊዜ የነበረ ትውልድ የእውነት ሰው እና ስለ ረሱል ነን ሙስሊም የሆነ ሰው ያውራ ይግለጽ። ወላይ እኛ ትንሽ አብረ ነው ስለምንኖር ምናምን ብዙ ጊዜ እና ስለ ረሱል ነን ሙስሊም የሆነ ሰው ያውራ። ወላይ አንገልጻቸው። ሱብሃንአላህ። ስለ ሰሃቦችም ስታወራ ሰማለሁኝ አንዳንዴ። ስለ ሰሃቦችም በጣም የሚመችህ ሰሃባ ማን ነው? እኔ በጣም የሚመቸኝ ሰሃባ ማን መሰለ? ሁለት ሰሃቦችን በጣም ወዳለሁ። አንደኛው ሐምዛ ነው የረሱል ሰለላሁ ዐለይሂ ወሰለም አጎት። ሁለተኛው ኻሊድ ኢብኑ ወሊድ ነው። ተያያዥነት አላቸው ያ ከጀግንነት ጋር ከወንድነት በቃ ሪል ወንድ አለ አይደል? ሪል ያልሆነ ወንድ እንዴት ነው ማለት? ወንዳ ወንድ ሁሉ ነገር ወደፊት አለ ያ ሁለቱም ወደፊት ነው በቃ። እና እንዴት መሰለ ረሱል ሰለላሁ ዐለይሂ ወሰለም እስልምናን እየሰበኩ በነበረ ሰዓት ሰሃቦቹ ጋር የነበረ ነገር አለ የፍርሃት። በድብቅ ነበር እስልምና የሚሰበከው ምናምን። ከዛ በኋላ እንዴት ነው ረሱል ሰለላሁ ዐለይሂ ወሰለምን አቡ ጃህል ሲያንጓጥጣቸው ሲያመናጭቃቸው ምናምን ነው ለሐምዛ ረዲየላሁ ዐንሁ ተነግሮት መጥቶ አቡ ጃህልን የመታው አመታት አለ ምናምን። ከዛ በኋላ እዛ ጋ ነው እስልምናን ያፈነዳ ብቸኛው ሰሃባ ነው መጀመሪያ። እስኪ ወንድ ሆነ ይሄው ነው እስልምናን ተቀብያለሁ። ገብቷል? እኔ ይሄው እስልምናን ተቀብያለሁ እስኪ ወንድ ሆነ ማን ነው የሚናገረኝ? እና በእስልምና ውስጥ የነበረው ፍርሃት አለ አይደል? እስልምናን በድብቅ ነበር የሚሰባበኩት ምናምን በቤት ውስጥ ምናምን። ወንድ ሆነ እስኪ ወንድ ሆነ ይሄው ነው እስልምናን ተቀብያለሁ ይሄው ፊት ለፊታችሁ ቆሜያለሁ
ብሎ እስልምናን ያፈነዳ የመጀመሪያው ሰሃባ ነው። ገብቷል። ከዛም በኋላ የሐምዛ መስለም ሙስሊሙ ሌሎች ሰሃቦች ጋር የነበረውን ስሜት ጠንካራ እንዲሆኑ ሐምዛ አለኩ አሁን ሐምዛም ሰልሟል። ገብቷል። ሐምዛም ሰልሟል። አሁን ሐምዛ የኛ ነው አይነት ስሜት አላል። እንዴት ነው ለረሱል ሰለላሁ ዐለይሂ ወሰለም ደግሞ እንዴት መሰለ የሆነ ቦታ ተዋክበ ለብዙ ወራው ይዘው ምናምን ምን ሆነ ነው ብሎ የሆነ ሰው እንደ ድንገት መጥቶልህ ደርሶልህ የለ ከነበርክበት እኔ ያለው ማን እኔ ይያለው ማን ነው ሚነካ ገብቷል። አለኝታ ሆኖ ደጀን ነበር ምናንና ወንድ ማለት ያው ከዛ አንፃር ነው እስልምናን አፈነዳ በቃ ዘጋ። ለዛ ነው ምናንና ይመቻል። ለዛ ነው ሐምዛን መወደው። ኻሊድም ከዛ በኋላ ተያይዞ በጀግንነት ዓለምን ያጥለቀለቀው ከዛ በኋላ ኻሊድ ነው እና የወንድነት ምሳሌዎች ናቸው ሁለቱ ሰሃቦች ለኔ በደንብ ይመቹዋል። በደንብ ይመቹኛል። በጣም አሪፍ። በዚህ ትውልድም እንግዲህ እኔ ሁሌ ኻሊድን ሳስብ ማስበው ኻሊድ እንደምታውቀው ቁርአን እንኳን በትክክል እሱ እኮ ነው የሚሰባበረባቸው ጊዜያቶች ብዙ ነበሩ ይባላልና አንዳንዴ እስልምናን መጥቀም እስልምናን መኻደም እስልምናን ማስፋፋት የምንችለው በያለንበት ሁኔታ ነው ማለት ሚዲያ ላይ ያለው በሚዲያው ሊሆን ይችላል፣ የሆነ ነገር ውስጥ ያለው በሆነ ነገር ውስጥ ሊሆን ይችላል። ዋቴቨር ግን ተጽዕኖአችን ሁሌ ተመሳሳይ ላይ ሆን ይችላል። ሁሉም በያለበት መንገድ ሊሄድ ሊሞክር እስልምናው ሌሎች ሊደርስ ይገባል። ለዚህ ትልቁ ማሳያ ደግሞ እንግዲህ ኻሊድ ዜና አሁን ደግሞ ከኛ እርስ ጋር ስናይዘው ያንተ ጥሩ ማሳያ ይመስለኛል። ምክንያቱም you are trying እኮ ማለት የሆነ ባለህበት በደረስክበት ባይዘው ያንተ ኩቱቡ ሲታስ ከጨርስ ገብቷል። ቡኻሪና ሙስሊምን ጨርሼ ቁርአንን ሐፍዤ ከዛ በኋላ ነው ዳዋ ምናምን እኮ አላልክም። ያ ነው እኮ ያወቅከውን የማሳወቅ ግዴታ አለብህ ደግሞ ተብለሃል እኮ። ለምሳሌ ቁል ሁወላህን ተፍሲር አወቅኳታ ግን ቁርአን አልቀራው ምን ችግር አለው? ሹክ ብለው ላንዱ እንደኔ እንደመጀመሪያው አያቅም ነበረ ቁርአን ሳልቀራ የቁል ሁወላህን ትርጉም አወቅኩታ ባሳውቀው ምንድነው ችግሩ? ያወቅከውን የማሳወቅ ግዴታ አለብህ ተብለሃል። ያወቅካት ደግሞ ያቺን ነው፣ ሌላ የለህም። ሌላ ያወቅከው ነገር የለም። ያቺን ሹክ ማለት ነው ገብቷል። ስለዚህ ማድረስ ለዚህ ትልቁ ማሳያም ደግሞ እንግዲህ የኔና ያንተ ቆይታ ይመስለኛል። አንድ ጉዳይ ባለፈው ተነስቶ ነበር አይደለ? መስጂድ ውስጥ ጭራሽ ፑል ምናምን አልካሉ አይደለ? እዛው ላይ ነህ ወይስ አቋም ቀይረሃል? አቋም አልቀይርም። አሁን ምን ነበር ያልከው? እስኪ ከሱንና መስጊዶች ላይ ወጣቱ እንዳይዘናጋና ወጣቱን ለመሳብ አንዳንድ ጌም ዞኖች ቢከፈቱ ሰፋፊ ግቢ ያላቸው መስጊዶች እንደዚህ ቢያደርጉት። ቤተል አሁን ሄድን እኮ ከዶክተር ጋር ሄድን ቤተል ተቋ ኳስ ተጫውተን መጣን ምናምን ገብቷል። እና ቤተል መስጊድ ትክክለኛ ምሳሌ ነው። ከዛ በፊት ደግሞ ጫት የገዛንባቸው መስጊዶች አሉ። ወላሂ እውነቴን ነው ማለት ሱቃቸው ለጫት ቤት ተከራይቷል መስጊዶቹ አለኝ ቪዲዮ ምናምን ታውቃለህ ይታወቃል። ጫት ቤት ለጫት ቤት ያከራዩ መስጊዶች አሉ ሱቆቻቸው ገብቷል። ልክ አይደለም ነው አይደለ? አዎ። ከዛ አንተ ወጣቱን ለመሳብ ከሱስ ለማውጣት የሆኑ ጌም ዞኖችስ ቢኖሩት ብለህ እንትን እያልክ ጭራሽ ጫት ቤት እኮ ተከፍቷል ምናምን እኮ ገብቷል። እና ከዛ አንፃር የሆነ ሰው አልተረዳኝም ምናምን። ግን አሁንም ወጣቱን ለመሳብ የተለያዩ ነገሮች መደረግ አለባቸው። አልተሰራም ብዬ ነው ማስበው። ከዚህ በላይ ሊደረግ ይባል። ቤተል ተቋም መስጊድ ደግሞ በጣም ጥሩ ኤግዛምፕል ነው። ኳስ መጮች ያለው ጥሩ ኤግዛምፕልና ጥሩ መነሳሳትን አሳይቷል ገብቷል። እና ጥሩ ነው። አሁንም እዛው ላይ ነው። አዎ አይ ቲንክ እንደዚህ አይነት ማዕከሎች መኖራቸው ወጣቱ ለምን ሌላ ቦታ ይሄዳል? ኳስ ሜዳ ካለ ኳስ አዛን ሲል እንትን ይላል፣ ከዛ በኋላ መልሶ ይጮታል። ምክንያቱም ሌሎች አትሞስፌሮች ላይ በሄደና እነሱን በተላመደ ቁጥር እግረ መንገድ ሌሎችም የሚያገኛቸው ተያያዥ ነገሮች አሉ። ከአንዱ ወደ አንዱ ነው፣ ስቴፕ ባይ ስቴፕ ነው የሚካሄደው። ለምሳሌ ሌትስ ሴይ ፑል ለምሳሌ ፑል ቤት አሁን ከረንትሊ ያለ አንድ ፑል ቤት ሄደህ ብትጮት እግረ መንገድ ምን ልታገኝ ትችላለህ? ቁማር ይጀመራል። ይጀመራል። አጫዋቹ አምቻ ከስለቱን ትችላለህ።
ያ በዛው እኮ ነው የሆነ ከአንድ ዲግ ነው ሌላ ዲግ እየለመድክ ስቴፕ ባይ ስቴፕ ነው እኮ እየጠፋህ የምትሄደው። ባንዴው ትርምስምስህ እኮ አይወጣም። ስቴፕ ባይ ስቴፕ ነው ይሄ። መስጂዶች ውስጥ ስትል ግን መስጂዶች ውስጥ ስትል ምን ሰግድበት ቦታ ጥግ ላይ ምናምን አይደለም አሁን እንደዛ እኮ ነው ሰው አሁን ምንድነው እሺ ተሰራ ሾፌዋለሁ ምናምን የሆነ ሳውዲ ላይ የሆኑ ሰዎች ፑል ሲጫወቱ ምናምን ከዛ ጀለቢያ ለብሰው የሚጨፍሩ የሺአ ዳንሰኞች ምናምን ከነሱ ጋር ያይዘው ምናምን ሜም ተሰራ። ግን ያ አይደለም ምናምን እኮ መስጊድ ውስጥ አይደለም። ሰፋፊ ግቢ ያላቸው መስጊዶች እንደዚህ ቢያደርጉ የወጣት ማዕከል አለ አይደል? በየወረዳው የወጣቶች ማዕከል ሊኖረው ይገባል እኮ ነው። መስጊድ ማዕከል ሊኖረው ይገባል። ረሱል ሰለላሁ ዐለይሂ ወሰለም ሰራዊት ይመለምሉ ነበር መስጊድ ውስጥ ገብተዋል። ቀስትና ጦር ያለማመዱ ነበረ መስጊድ ውስጥ። ማዕከላቸው ነበር የብዙ ነገር ማዕከል። ሹራ የሚደረገው መስጊድ ውስጥ ነው። የተጣላና የተጣሉ ባልና ሚስቶች የሚታረቁት መስጊድ ውስጥ ነበረ ገብተዋል። የብዙ ነገር ማዕከል ነው መስጊድ እና ከዛ አንጻር ነው እኔ ያንን ነገር ያወራሁት። ያው እኔ ጫማ ላይ ቆሞ ስላልተረዱኝ አይባልም እና አልወቅስም። ያንን የተቃወመኝን ማህበረሰብ አልወቅስም። እነሱም በመቆርቆር ለዲኑ በማሰብ ልክ ናቸው። አሁን እንዴት ነው አንተ ለፍተህ ያመጣኸው ዲን አለ። እንዴት ነው የቆሎ ተማሪ ሆነህ ኢልምን ቀርተሃል ምናምን ካለህበት ሀገር ረጅም ርቀት መስጂድ ሄደህ ረጅም ቦታ ሄደህ ኢልምን አገኝተሃል ምናምን ከዛ አንድ መንደር ዱርዬ አንድ አለሌ ተነስቶ የመስጊድ ቤት ፑል ይከፈት እንደዚህ ይከፈት ምናምን ሲል ልትደነግጥ ትችላለህ። እኔ አሁን እሱ ጫማ ላይ ቆሜ እረዳዋለሁ። እንደዛ ያለኝን ሰውዬ ገብቶሃል። እሱ የመጣበት አመጣጥ አለ። ለዲኑ ኢልሙን ለማግኘት የከፈለው መስዋዕትነት አለ ገብቶሃል። ከዛ አሁን ፑልን የሚረዳበት መንገድ አለ። ፑል የሚባል ቁማር ያለው ነገር የሆነች ሴት ያለሱበት መጠጥ ያሉበት አርጎ ይስለዋል። ከዛ በኋላ ከዛ አንጻር ስለሚረዳው እሱ ላይ አትፈርድበትም። እሱ ከመጣው አመጣጥ አንጻር እሱም ኤክስ አይደለም ልልፈልጌ ነው። አንተ ጫማ ላይ ሆነው ስላልተረዱህ አንተም ደግሞ እነሱ ላይ መፍረድ አትችልም ገብቷል። እነሱም ልክ ናቸው በእነሱ ጫማ በእነሱ እይታ እነሱ ከከፈሉት ዋጋ አንጻር ልክ ናቸው እኮ ገብቷል። ግን ያ አይደለም ፑል ማለት ያ አይደለም። እናንተ ጋር ያለው ፑል አይደለም። እናንተ ማይንድ ውስጥ ያለው ፑል አይደለም ፑል ማለት መስለም ይችላል። አዎ ጌሙን ብቻ ወስደን ቅርጹን ወስደን ቁማር ከሌለው ምናምን ከሌለው ወጣትን ለመሳብ እንጠቀምበት ነው። ያ ወጣቶች ሲመጡ ምን ተአምር ይፈጥራሉ የሚለውን የሚታወቅ ነው። ያ ነው እኮ ወጣት ነው እኮ ሁሉን ነገር መቀየር የሚችለው በወጣት ነው ገብቷል። አላህም በጣም የሚወደው ይሄ ወጣትነት ጊዜውን የለም የተጠቀመን ሰው ነው ገብቷል። እና ወጣቱን ለመሳብ ይሄን ነገር ብንጠቀም ናይስ ነው ብዬ አስባለሁ። በጣም ደስ ይላል። አሁን ናባሲ ቀደም ሲል አንተ ዳዋም ተደረገለት የሆነ ኮሚኒቲ አለ አንተ የሚደርስበት ማለት የሆነ ኮሚኒቲ ደግሞ አለ። ምንድነው የሚል ይሄ ልጅ ምንም ምን የሚለው ነገር እንደዛ ደግሞ የሚላል አይደል? ይገጥማል የሚጽፉልህ አለ ኮሜንትም ላይ ይኖራል የሚጽፍልህም ይኖራል። አልገባኝም ያልከው ምናምን የሚልህ አለ። ያን ያህል ክራውድድ ነኝ ብዬ አላስብም። ሚል ግን አለ ሚል ይኖራል። ግን ያው እሱም ጨዋታ ነው ጀመረ ያው ዘበጣ ነው እሱም ነው እንጂ ያን ያህል ሌላ አይነት ታሪክ እኮ አላመጣውም። የሆነች አማርኛ ሸፈፍ ልትል ትችላለች ምናምን ነገር ነው ገብቷል እንጂ ለየት ያለ ከሌላ ፕላኔት የመጣ ነገር አላወራም። በዛም ቋንቋ አልመጣው ይገባል ለየትኛውም ሰው ሁሉንም ባማከለ መልኩ የሆነና ሐዲስ ነው። እንግዲህ ብዙ ነገር እያወራ ነው ናፋስ። ስራ ግን ምንድነው የምትሰራው በቋሚነት? በቋሚነት የምሰራው ኢንስታሌሽን ነው፣ ኤሌክትሪክ ኢንስታሌሽን። እሱን ነው የተማርኩትም ምናምን ዊንጌት ጀነራል ፖሊቴክኒክ ነው እዛ ነው የተማርኩት። እና አሁን በቋሚነት እየሰራው ያለሁት መብራት ዝርጋታ ነው። መብራት ዝርጋታ ትሰራለህ? አሁን ሽቶ ጀምራል። ቪዲዮ እያየው ነበረ ባለፈው ምናምን አጩልኝ እያልክ ነበር። ሽቶ ሱና ነው እያልኩ ነው። እና ሽቶ ምናምን ደግሞ ሁሉም አይነት ሽቶዎች አሉ። ኦርደር ማድረግም ይቻላል። የፈለጋችሁትን አይነት ሽቶ ደግሞ እየሸጥኩ ነው። በቋሚነት ግን የምሰራው ኤሌክትሪክ ኢንስታሌሽን ነው። ኤሌክትሪሻን። ስለዚህ ኤሌክትሪክ ስራ ያላችሁ ሰዎች ስክሪን ላይ ስልክ ቁጥርን እናስቀምጣለሁ፣ ደውሉለት።
ሽቶ ደግሞ የምትፈልጉም እንደዚሁ በፈለጉት የፈለጉትን ማዘዝ ይችላሉ። ሽቶ ማዘዝ ይችላሉ። ኦኬ አለ ነገር በጣም ጥሩ። ስለዚህ ደውላችሁ ደግሞ ማዘዝ ትችላላችሁ። አሊያም ቴሌግራም ዋትስአፕ ላይ ኮንታክት ባደርጉም ችግር የለውም። ባዮም ላይ ስልክ ያለ ችግር የለም። በጣም አሪፍ። ሶ ቲክቶክ ላይ ከገባችሁ ባዮ ላይ ስልኩን ታገኛላችሁ። እኔ ግን እዛ ድረስ ለምን ትሄዳላችሁ ብዬ ማለት እዚሁ ላይ አስቀምጥላችኋለሁ። ስልኩ ስክሪን ላይ ያለ። ሶ ደውሉለት፣ የምትፈልጉትን ነገር እዘዙት። እንደዚህ አይነት ወንድሞችን ማበረታታት ደግሞ የእውነት የሁላችንም ኃላፊነትም ይመስለኛል። በዚህ አጋጣሚ እኔ በጣም ደስ ብሎኛል፣ ስራም በዚህ ሁኔታ ስላየሁ ማለት ነው። ሌላም ደግሞ ስራዎችም ትጨምራለህ ብዬ ተስፋ አድርገው። ምክንያቱም ኤነርጂ አለ፣ ወጣት ነው። ያቆየብን እኮ አውቆ ነው ጀሊሉ አይደለ? ዱንያውን ያው እንጠፋበታለን። አላህ ሁሉን ነገር ሲያደርግ በምክንያት ነው። ቶሎ ቢሰጠን ቶሎ እንጠፋለን። ያው ዱንያ ሲጀመር መስፈርታችን አይደለም። ከመጣም ያው ይምጣ፣ ካልመጣም ምን ኖሮ ድልድይ ላይ ነው የቆም ነው። ህይወት ማለት ዱንያ ማለት ድልድይ ናት። ድልድዩ ከዚህ እስከ አንተ ቦታ ያለው ድልድይ ቢኖር ከዚህ እስከዛ በምንሄድባት መንገድ ላይ ያለ ድልድይ ነው። ድልድዩ መጨረሻ ላይ ሌላ ህይወት አለ፣ አኺራ የሚባል ሌላ ህይወት አለ። እስከዛ ባለው ህይወት ውስጥ አንቸገር በሚለው ነው ዱንያ። ድልድዩ ላይ ያለን አንቸገር ምናምን ወይ ድልድዩ ላይ መጓጓዣ ይኖረን ምናምን በሚለው ነው እንጂ ፐርፐዛችን እዛ ነው። ጀሊሉ ጋር ምርጡን ስፓት ማግኘት ነው ጀና። ወላሂ ሱብሃንአላህ። ጀዛከላህ ኸይር የሚደንቅ ነው በጣም። ሶ ስክሪን ላይ ባለው ቁጥር እንደውልለት፣ ስራዎችን እናሰራው። እኔም ቤት ስሰራ ማለት ነው ኢንስታሌሽን ኢንሻአላህ። ሶ በጣም አመሰግናለሁኝ ናባስ በድጋሚ። ሶ ተመልካቾች ይደውሉልሃል፣ በደንብ ተንከባከብልኝ ኢንሻአላህ። እንግዲህ ወደ ማጠቃለያው እየደረስን ነው። ያንተን ሀሳብ በአንድ ጉዳይ ላይ ብሰማ ደስ ይለኛል። አሁን ቅድም ያልነው አለ አይደለ? አንተ ዳዋ የምታደርግላቸው ወንድሞች ምናምን አሉ። ከዛ በኋላ ደግሞ እስልምናን የሚያስተምሩ ሰዎች ደግሞ አሉ። እስልምናን ይዘው ያሉ ሰዎች አሉ። ሶ ሁለቱ የሆነ ይተላለፋሉ አይደለ? ሶ እንዶ አንተ ያስተዋልከው እንደ መፍትሄ እንደዚህ ቢደረግ በተለየ ዳዋ እንትናችን ላይ የሆነ አይነት ሁሉንም ሊያመጣ የሚችል ሁሉም ጋር መድረስ የሚችል ሳምቲንግ እንዲኖር አንተ እዚህ ጋር እንደዚህ አይነት ክፍተት ተስተዋልኩኝ እንደዚህ ቢሆን በተለው ሀሳብ ካለ እንደማጠቃለያ እሱን ብሰማ ደስ ይለኛል። እንዴት መሰለ አሁን ቅድም እንዳልኩ ስለ ጀሃነም ብቻ አይንገሩን ማወቅ ግዴታ ነው። ጀሃነም የሚባለው ሐቅ ነው እኮ፣ አናሩ ሐቅ ነው እኮ፣ አለ እሳትም አለ፣ ግን ጀነትም አለ። እና እስኪ መጀመሪያ ስለ ጀና ነግረን እናማለው ምና ገብቷል። ናረን ደግሞ ሲመጣ ታሾፈዋል። እንደዚህ ከሆነ ደግሞ እንደዚህ ነው የሚለውን ነገር። ሌላው ደግሞ እርስ በርስ ምን ከራከረባቸውን ጉዳዮች ወደ ጎን እንተዋቸው። ያልቀረው ማህበረሰብ ላይ በጣም ተጽዕኖ እየተፈጠረ ነው። ገብቷል። እየተወጫበርን ነው፣ ከኔም ጭምር ድንብርብራችን እየወጣ ነው። የሆነን ሀዲስ ሰምቼው እስክሮል ሳረግ ያን ሀዲስ እየወረደበት እያንቋሸህ ያ ሀዲስ ልክ እንዳልሆነ ደግሞ የሚያወራ ደግሞ ሌላ እስክሮል ስታረግ ደግሞ ሁለቱም ኤክስ ናቸው የሚል ደግሞ በመሀል አንተ አልቀራህማ በቃ ርብሽብሽ ገብቷል። እና ይሄ ያልቀረው ማህበረሰብ እየተደናበረ እና ታቁታላችሁ እናንተ ሀዲሱን ታቁታላችሁ። ሰሂህ የሆነውን ደይፍ ከሆነው ለይቶ ምናምን ማቅረብ እና እርስ በርስ ላለመባላት መሞከር። እናንተ እርስ በርስ ስትሻኮቱ መሀል ላይ ደግሞ እየተደናበረ ያለ ደግሞ ትውልድ አለና እርስ በርስ ክፍተት ባይኖር ዳዋ የሚያደርጉ ሰዎች ጋር እርስ በርስ ክፍተት ባይኖር ጥሩ ነው ባይ። ያ ነገር እኛ ጋር ደርሶ መቀጃበር እንዳይፈጠር የዛ ጋ ነው ስተት አለ ብዬ ማስበው። ገብቷል። ከዛ አንፃር ነው እና ያው ሰሂህ የሆኑ ሀዲሶችን ይንገሩን፣ ግን እርስ በርስ አይሻኮቱ። እኛ በመሀል ተጎዳን። ይሄ መልእክት እንግዲህ ይህን ፕሮግራም እያዩ ላሉ ዱዓቶች ኡስታዞች ምናምን አካባቢ ደርሷል ብዬ ተስፋ አደርጋለሁኝ። የእውነት ስለተገናኘን ደስ ብሎኛል። ብዙ ነገር ስለተጨዋወትን በጣም ደስ ብሎኛል። አላህ ያበርታህ። በአንተ ሰበብ ደግሞ በጣም ብዙ ሰዎች እኛ አንተ ወደምትጠራበት መንገድ መጥተው የምናይበት ጊዜ ደግሞ ሩቅ አይሆንም። በስፋት ለማለት ፈልጌ ነው። አሁንም ተጽዕኖቹን እዛም እዚህ የምናያለን።
አንዳንድ ሰዎች ደግሞ አያለሁኝ በቃ በጣም ደስ በሚል ሁኔታ ድዊት አድርገው ምናምን ከጎንህ ምናምን ሆኖ እንደዚህ ምናምን እንደውም ረመዳን ላይ አንድ ማስታውሰው አለ የሆነ ቦታ ሆነህ እዚህ አካባቢ ያለውት አብረን እናፍጥር ብለህ ሰራ አይደለ? እስኪ ስለሷ ንገረኝ። የመዝጊያ በቃ ያኔ ነው ሰው ጋር የነበረውን እንትን ያወቅኩት። ያ እንዴት ነበር? እስኪ ለተመልካቾች ለመጀመሪያ ጊዜ ስለዚህ የሰሙ ያሉ ካሉ ኮሜንቱን እኮ ገብቶ መሾፍ ነው በቃ በቂ ነው። ምን ብለህ ለቀቅ ቪዲዮ? መጀመሪያ ለስራ ሄጄ ነው። የት አካባቢ ነው? ለመገናኛ ለስራ ሄጄ ነው። እንደ ድንገት ሰዓቱ ሄደ መሰለኝ። ስንት ሰዓት ሆነ ስልህ? ረመዳን ነበር ማለት ሰዓቱ ሄደ ስልህ አገኛለሁ ትራንስፖርት ምናምን፣ ግን እዛ እስክደርስ ለአፍጥር አልደርስም ቤት። ኦኬ ኖርማሊም የሆነ ቦታ ገብታ ማፍጠር ይቻላል፣ ቀላል ነው። ግን ይሄ አብሮነት የሚባለውን ነገር ለማየት ምን አይነት ቤተሰብ አለኝ ምናምን የሚለውን ለማየት ነበር ያንን ቪዲዮ የለቀኩት። ግን በቃ ከጠበቅኩት በላይ ሆኖ አገኘሁ። ናኔ ጋ በቃ ተሻሙብህ። ያ ነገር ኢስላም ማለት ያ ነው። በቃ እንደዛ ስንሆን ነው የሚያምርብን። ገብተዋል? ያ ነው ኢስላም ማለት ያ ነው። እና በጣም ነው ደስ ያለኝ። የት ሄዳ ፈጠርክ ግን? ፋይናሊ እዛ አገኘሁ። የሆኑ ሁለት ልጆች ደወሉልኝ፣ ተገናኘን ምናምን የሆነ ቦታ ገብተን እሱንም ለቅቄዋለሁ እኮ ገብተን ስናፈጥር ያለውንም ነገር እና አብረን አፈጠረን ምናምን። ያ ነው ኢስላም ማለት የአብሮነት ያ ነው በቃ ኢስላም። በቃ ማግኘት የፈለግከውን ነገር አግኝቼዋለሁ። ያንን ነው። እና አሁን የሆነ በመጨረሻ የሆነ ማስተላለፍ ምፈልግ በጣም ደስ ይለኛል ለዱርዬው ማህበረሰብ ምን መሰል አሁን የሆነ ጋንታ ተፈጥሯል ሀገራችን ላይ ምናምን ስንሾፍ ዋሃብያ ሱፊያ ምናምን እያለ ኡመት እየተባላ ነው ምናምን። ከዛ እንደ አንድ ንቃተ ህሊና እንዳለው ሰው ዳር ቆመህ ትሾፋለህ። ከዛ ዋሃብያ የሚባለውም ላኢላሃ ኢለላህ ሙሐመድ ረሱሉላህ ይላል። ቂብላቸው አንድ ነው፣ ሁለቱም ይሰግዳል ምናምን፣ ሁለቱም ጋር የሆነ ነገር አለ ምናምን። ገብቷል? ከዛ ግን በመሀል የሆነ የማፊያ ቡድን አለ። በሁለቱም መሀል የሆነ የማፊያ ቡድን አለ፣ የራሱን አጀንዳ ምናምን የሚል። ገብቷል? ሁለቱም ናይስ ናቸው፣ ሁለቱም ሙስሊሞች ናቸው፣ ሁለቱም ቂብላቸው አንድ ነው። እና እንዳትምታታ ዱርዬ። አርካኑል ኢማንና አርካኑል ኢስላም የሚባል ነገር አለ። የእስልምናና የኢማን መሰረቶች እስልምና የሚገነባቸው ነገር እነሱን ወቅ። አላህ ሱብሓነሁ ወተዓላ ግዴታ ያደረገብህን ነገር ታወጣና እነሱ የሚከራከሩበትን ወይ ትደርስበታል። እንዳትፈራ ምናምን። እና አይጠፋውም እኮ ገብቷል? አራዳ ለሚባል ሰው አይጠፋው። የትኛው ጠጪ የትኛው አስጠጪ እንደሆነ ያውቃል። ገብቷል? እና መጀመሪያ ሁለቱንም እንተውና አላህን እንገዛ፣ አላህን እንወቅ መጀመሪያ። ገብቷል? ከመሻኮታችን በፊት ይሄ ዋብያ ነኝ ሱፊያ ነኝ ምናምን የሚባለውን ነገር ኤክስ አርግና ሙስሊም ሆነ ተገኝ። ገብቷል? ሰላትህን የእስልምና መሰረቶች አሉ፣ እነሱን እንወቅ። ከዛ በኋላ እነሱ የሚከራከሩበትን ቦታ ስንደርስበት ወላሂ እንስቃል። ገብቶሃል? ስናቀው የለም በዚህ ነበር የሚሻኮቱት ብለህ ትስቃለህ። ግን መጀመሪያ ሁለቱንም ኤክስ አርግና እስልምናህን ያዝ፣ እንዳትደናበር ነው የኔ መልእክት። እና በየቦታው ያላችሁ ገባውን ፍሪክ ምናምን ይመጃችሁ እና እንዳትደናበሩብኝ ለማለት ፈልግ። ባይዘው በጣም ትልቅ መልእክት ያስተላለፍከው የእውነት ይሄ አንተ ላልከው ግሩፕም አት ዘ ሴም ታይም በየትኛውም ሁኔታ ሆኖ ደግሞ ከእስልምና ትንሽ ሸርተት እንዳለ የተሰማው ሰው ይሄንን ማሰብ ያስፈልጋል። ትልቁ ቦታ የሚሰጠው ነገር ማወቅ መመለስ ያስፈልጋል። በተለይ ሰላት ምናምን የተቀመጡት ነገሮች ስላሉ እነሱ ላይ እንበርታ። እንዳልከው እንደርስበታለን፣ እንስቅበታለን። እንዴት ይሄ ያወጣላቸዋል? ይሄ እንዴት የሚያከራክር ነገር ነው እንዴ ብለን እንስቅበታለን ስንቀራ። መጀመሪያ ግን ሙስሊም ሆነን አርካኑል ኢማንና አርካኑል ኢስላምን እንወቅ። በየቦታው ያለ ወጣት ዋናው እሱ ነው። መጀመሪያ አላህን እንወቅ መጀመሪያ። በጣም ቴንኪዩ ነባስ፣ በጣም አመሰግናለሁኝ። የእውነት ብዙ ሀሳቦች ነው ማለት በጣም ደስ ብሎኛል። ደስ የሚል ቆይታ ነው ያደረግነው። አክብረኝ መተህ እዚህ ጥሩ ቆይታ ስላለን በጣም አመሰግናለሁኝ። ተመልካቾች ደግሞ እንትንን አስቀምጠዋለሁ። እሺ የቲክቶክ ሊንክን ኮመንት ቦክስ ውስጥ አስቀምጠዋለሁኝ። ሰው እየገባችሁ ተመልከቱት። ትንሽ የሚለው ነገር ላይ ገባችሁ ከቻለ ጠይቁት። ምንም አይገባ አማርኛን ያወራል። የባሰ አታቀዣብርብኝ ሆነ ነው። ለምን እንደዛ እንደምልህ ታውቃለህ? አሁን ላንተ ብዙ ነገሮች ኖርማል ናቸው።
በመሃል ላይክ አድሬስ ማድረግ ለምትፈልገው ኮሚኒቲ የምትጠላቸው ቃላት ማለት ነው። ያን ያህል የሚከብድ ነገር በጣም አሉ የሆኑ ቃላት እኮ አሉ ባይዘወይ ኤንድ እኔ ለምሳሌ አሁን ምን ማለት ፈልገው ነው ብል ምናምን አይደንቀኝም። ምክንያቱም ኦሬዲ አንተ ታደርሰዋለህ ለምትፈልገው ሰው ምናምን ይደርሳል። እንደዛ ብዬ አስባለሁ። ግን ኤኒዌይስ ተከተሉት። ከ80 ሺህ በላይ ነው። አምሽ ነው ፎሎ አድርጉት። የእውነት በጣም ኢንተርቴን እያደረጋችሁ ልትሰሙት የምትችሉት ወንድማችን ነው። ሶ በድጋሚ እጅግ አድርጌ አመሰግናለሁ። እኔም በጣም እዚህ ድረስ አክብረህ ስለጠራኝ በጣም አመሰግናለሁና ሶ ተመልካቾች እስካሁን ሰዓት ድረስ እኛንም አክብራችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ለመስኮት ቲዩብ አዲስ ከሆናችሁ የሰብስክራይብ በተኗን በመጫን ቤተሰብ ብትሆኑ ደስ ይለናል። ይሄን ቪዲዮ ደግሞ ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። በየዋትስአፕ ግሩፑ፣ በየቴሌግራም ግሩፑ፣ ፌስቡክ ላይ ዌሬቨር የተመቻችሁ ቦታ ላይ ሼር አድርጉት። እንደዚሁም ደግሞ ቪዲዮ ላይክ ብታደርጉት ለኛ ደስ ይለናል፣ ስለሚጠቅመን ማለት ነው። ለብዙ ሰዎች እንዲደርስም ስለሚያግዘን ያንንም ስለምታደርጉ እጅግ አድርገን እናመሰግናለን። በቀጣይ ከኔ ጋር ከሌላ እንግዳ ጋር ተመልሰን እንገናኛለን። ኮሜንት ቦክስ ውስጥ እየገባችሁ ናቫስን ፎሎ ማድረጋችሁን እንዳትረሱ። በቀጣይ ከኔ ጋር ከሌላ እንግዳ ጋር እስከምንገናኝ መልካም ጊዜ ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።